የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ዛሬ ደግሞ በ2017 7ኛ ወር የእግዚአብሔር ቃል በዚህ ማለዳ ጠዋት እንመለከታለን። የምንመለከተው ክፍል ኢሳይያስ ምዕራፍ 11 ከቁጥር 1 እስከ 4 አነበዋለሁ። እንደዚህ ይላል። መጽሐፍ ቅዱሶቻችሁ ዘወትር ወደ እግዚአብሔር ቤት ስትሄዱ ሞባይል ላይ ያለውን ሳይሆን ይህንን መጽሐፍ ቅዱስ ከእጃችሁ አይለይ ለማለት እወዳለሁ። እንመልከት እስቲ እዚህ ጋር ያለውን ክፍል እናንብብ። ከእሴይ ግንድ በትር ይወጣል፣ ከእሱ ቁጥቋጦ ያፈራል። የእግዚአብሔር የጌታ መንፈስ፣ የጥበብ የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀት እግዚአብሔር የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑ እንደምታይ አይፈርድም፣ ጆሮ እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩ እስትንፋስ ክፉዎችን ይገድላል። እንግዲህ በዚህ ክፍል የምንመለከተው ኢሳይያስ ምዕራፍ 11 ላይ ያለው ክፍል የሚያወራው 7 ነገሮች ይናገራል። አንደኛውና የመጀመሪያው የጌታ መንፈስ ይላል። የጌታ መንፈስ የሚል ይቀጥልና ሁለተኛው ደግሞ የጥበብ መንፈስ ይላል። ሶስተኛው የማስተዋል መንፈስ፣ አራተኛው ደግሞ የምክር፣ አምስተኛው የኃይል መንፈስ፣ ስድስተኛው ደግሞ የእውቀት፣ ሰባተኛው እግዚአብሔር የመፍራት መንፈስ ያርፍበታል ይላል። እንግዲህ በዚህ ቦታ ላይ የምናያቸው እነዚህ 7 ነገሮች ለማን ነው የሚያስፈልጉት? 7ቱ መናፍስቶች ይለዋል። እግዚአብሔር ይህንን ትንቢት በኢሳይያስ አማካኝነት የተነበየው ለማን ነው የሚለውን እንመልከት። ከእሴይ ዘር በትር ይወጣል የሚለው ይህ በትር የምትለው ቃል ስልጣንን ነው የምትወክለው። እረኞች፣ እኔም እረኛ ስለነበርኩ በልጅነቴ እረኞች ዱላ ይዛሉ። ዱላ የሚይዙት ለምንድን ነው? በጎቻቸውን፣ በሬዎቻቸውን፣ ላሞቻቸውን፣ ፍየሎቻቸውን እነሱ ወዳሰቡት ሳይሆን ወዳላስፈላጊ ወደ ሰው ግጦሽ ሲሄዱ መመለሻ ነው። ስለዚህ በሱ ነው የሚከላከሉት። አልሄድም ሲሉ በሱ ሾጥ ያደርጓቸዋል ከኋላቸው። ከእሴይ ዘር በትር ይወጣል ተብሎ በኢሳይያስ የተነበየለት ማን ነው ብለን ብናነሳ ኢየሱስ ነው። ኢየሱስ ነው። እሴይ የዳዊት አባት ነው። እሴይ የዳዊት አባት ነው። ኢየሱስ የዳዊት ዘር ግንድ እንዲሆን በራእይ ምዕራፍ 22 ቁጥር 16 ላይ እንመለከታለን። ራእይ ምዕራፍ 22 ቁጥር 16 ላይ እንደዚህ ይላል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላቸው መልአኬን ላክሁ። እኔ
የዳዊት ስርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ ይላል። እኔ የዳዊት ምን ስርና ዘር። ስር የምትለዋ ቃል በጣም ወሳኝ ነገር ናት። ምክንያቱም የቆመበትን የተመሰረተበትን ነው የሚናገረው። ለምሳሌ አንድ ዛፍ ስንተክለው ስር ከሌለው አንዳንዱ ዛፍ አይበቅልም። ስለዚህ የግድ ስሩን መስደድ አለበት። ወደ መሬት ምርት ውስጥ በደንብ አድርጎ ቦታ መያዝ አለበት። በዚህ ቦታ ላይ ሲናገር እኔ የዳዊት ስርና ዘር ነኝ ይላል ካለ በኋላ የሚያበራ የንጋት ኮከብ ነኝ ይላል። ጨለማውን የሚወገድበት፣ ጨለማውን የምናስወግድበት፣ ጨለማ በሰው ልብ ውስጥ ያለ ጨለማ የሚወገደው የሚያበራው የንጋት ኮከብ የሆነው ኢየሱስ ክርስቶስ ነው። እኔ የዳዊት ዘር ነኝ ሲል ብሎ ሲናገር ይሰማል። ኢየሱስ የዳዊት ዘር ነው። ዳዊት አባቱ እሳይ ከሆነ ኢየሱስ ደግሞ የመጣው ከዳዊት ዘር እንደሆነ በደንብ አድርጎ አስረግጦ ይነግረናል። ምክንያቱም በሥጋ ኢየሱስ የመጣው ከእሳይ ልጅ የዳዊት ልጅ ሆይ ተብሎ ይጠራል። በማቴዎስ ወንጌል ላይ እንመልከት እስቲ። ደግሞ በማቴዎስ ወንጌል ላይ ምዕራፍ 1 ላይ መጽሐፍ ቅዱሶቻችሁን ያዙ ያልኩት ለዛ ነው። መጽሐፍ ቅዱስ በማቴዎስ ወንጌል ላይ ያለው ማቴዎስ ምዕራፍ 1 ላይ እንደዚህ የሚል ቃል እናገኛለን። የዳዊት ልጅ ይላል። የመጀመሪያው አረፍተ ነገር የዳዊት ልጅ ብሎ ይጀምራል። ኢሳይያስ ኢየሱስን በተመለከተበት በትንቢት ወደ ምድር በመጣ ጊዜ መንፈስ ቅዱስ የተሞላ ይሆናል፣ እንዲሁም ፈጣን መረዳትን እግዚአብሔርን መፍራት የተሞላ እንደሚሆን ተንብዮ ነበረ። መንፈስ ቅዱስ ኢየሱስ የተወለደው በመንፈስ ቅዱስ ነው። ኢየሱስ ተጠምቆ ሲወጣ መንፈስ ቅዱስ በርግብ አምሳል ወደ ኢየሱስ እንደመጣ ማቴዎስ ምዕራፍ 4 ላይ እንመልከት። ይህን ቋንቋ ይህን ሐሳብ ደንብ እንዲገልጽልን ምዕራፍ 3 ቁጥር 15 ላይ ኢየሱስ መልሶ አሁንም ፍቀድልን፣ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት። ኢየሱስ ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲያርፍበት በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ምዕራፍ 4 ላይ ግን የሚነግረን ምንድን ነው? ምዕራፍ 4 ላይ የሚነግረን ምንድን ነው? ኢየሱስ ከዲያብሎስ ይፈተን ዘንድ ነው የሚለው። መንፈስ ወደ ምድረ በዳ ወሰደው። መንፈስ ቅዱስ ከተሞላ በኋላ፣ መንፈስ ቅዱስ ካረፈበት በኋላ ይሄ ኢሳይያስ የተነበየለት በኢሳይያስ ምዕራፍ 11 ላይ ያለው ትንቢት ሊፈጸም
ወደ ምድረ በዳ ወሰደው ይላል። በእኛ ዘመን ቢሆን ሰው መንፈስ ቅዱስ ከተሞላ ቀጥታ ተንደርድሮ መድረክ ላይ ነው የሚወጣው። አይደለም። መሆን ያለበት ወደ ምድረ በዳ ነው መሄድ ያለበት። ሰዎች ይረሱናል። ሰዎች ከናካቴው እስከማያውቁን ድረስ እንረሳለን። ምክንያቱም መስራት ስላለብን እግዚአብሔር ለስራው ስለሚፈልገን። ይህ መንፈስ በኢየሱስ ውስጥ የሚሆነው የመሆኑ ውጤት አይኑ እንደምታይ የማይፈርድ ጆሮ እንደምሰማ የማይበይን አድርጎታል። ተመልከቱ። መንፈስ ቅዱስ ሰውየው ላይ መጥቶ በመንፈስ ቅዱስ የተሰራ ሰው፣ በመንፈስ ቅዱስ የተማረ ሰው፣ በመንፈስ ቅዱስ የታነጸ ሰው በኢየሱስ የሚኖር ሰው የመጀመሪያው መስፈርቱ ውስጡ የሚታየው ነገር አይኑ እንደምታይ አይበይንም ይላል። መበየን ማለት መፍረድ፣ ጆሮ እንደምሰማ አይበይንም ይላል። አሁን አድርጎታል። ለምድር የዋሆች በቅንነት ይፈርዳል። የምድር የዋሆች እነማን ናቸው? የእግዚአብሔርን ቃል ሰምተው በተግባር የሚያውሉ፣ ይህንን ቃሌን ሰምተው ተግባር ላይ የሚያውሉ እነሱ የዋሆች ናቸው፣ ቅኖች ናቸው። በየዋህነትና በቅንነት ሊፈርድላቸው ይገባል። ይህንን የምናገረው ቃል ሰምተው ተግባራዊ የሚያደርጉ ነገር ግን በእጅጉ ለማንጸባረቅ የምንፈልገው ኢሳይያስ በኢየሱስ ላይ ይፈርድበታል ብሎ ስለተናገረው መናፍስትን እነርሱም ይላል የጌታ መንፈስ፣ የጥበብ መንፈስ፣ የመረዳት መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔር የመፍራት መንፈስ ያርፍበታል። አንድ ነገር አንብበናል ቅድም። እንግዲህ ኢየሱስ የመጣበት ትልቁ ዓላማ ጽድቅን ለመፈጸም ነው። ጽድቅን ለሰው ልጆች ለማደል ነው። ይህ መንፈስ ቅዱስ በኢሳይያስ ምዕራፍ 11 ቁጥር 2 ላይ ስናነብ የሚነግረን ነገር ምንድን ነው? መንፈስ ቅዱስን አሰራር ያስተምረናል። መንፈስ ቅዱስ በእኛ ውስጥ ምን ያደርጋል? እኔ ሰሞኑን የምጸልይበት ጉዳይ 9ኙንም የጸጋ ስጦታዎች በእኔ ላይ እንዲገለጡ ጸልያለሁ። ጥበብ መናገር የጸጋ ስጦታ ነው። እውቀት መናገር የጸጋ ስጦታ ነው። እምነት ራሱ የጸጋ ስጦታ ነው። ተመልከቱ፣ ስንት ተናገርኩ? 3 ተናገርኩ። ጥበብ መናገር፣ እውቀት መናገር፣ ከዛ እምነት። ሰዎች በጥበብ ነው የሚባል ቋንቋ አለ። ጥበብ ማለት ምን ማለት ነው? ጥበብ ማለት እግዚአብሔርን መፍራት ነው። መጽሐፉ የሚለን ይሄንን ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይለናል። የት
የት ነው እግዚአብሔር የምንፈራው? ቸርች ስንመጣ፣ ስራ ቦታ ላይ ወይስ ትምህርት ቤት? በምንንቀሳቀስበት በየትኛውም ቦታ ላይ ትምህርት ቤት የምንማር፣ ሃይስኩል የምንማር፣ ኤሌመንተሪ እንማር፣ የሥራ ቦታ ላይ ስልጣን ላይ እንሁን፣ እግዚአብሔርን መፍራት አለብን። ሌላው እግዚአብሔር መፍራት መገለጫው ንግግሮቻችን ናቸው። ስንናገር እኮ ምን እንደምንናገር አናውቅም። ማታ ምንድነው መናገር ያለብን? ለምሳሌ ስለ ፖለቲካ ስናወራ ፖለቲከኞችን ምንድነው የምንላቸው? ሚዛናዊ እንዲሆኑ፣ እንደሚሞቱ አስበው ሚዛናዊ ሆነው እንዲናገሩ